የተለመደ የቤተሰብ የመኪና ጉዞ በቅጽበት ወደ ህይወትና ሞት ትግል ቢቀየር ምን ይሰማዎታል? ልጆቻችሁ ከኋላ ወንበር ላይ ተቀምጠው እያሉ አንድ የማታውቁት ሰው በኃይል መኪናችሁ ውስጥ ቢገባስ? ቤተሰባችን እንዴት መጠበቅ እንደምንችል ከመነጋገራችን በፊት ይህ አደጋ ምን ያህል በፍጥነት ሊከሰት እንደሚችል እንድትመለከቱ ፈልጋለሁ። በቴክሳስ ግዛት በጋርላንድ ከተማ የተፈጠረውን ይህን አስደንጋጭ የኤንቢሲ ዜና ቪዲዮ ተመልከቱ። Tonight, new video shows the moment a father opens fire in an act police are calling self-defense. Get the kids out of the way! Watch as this man approaches a parked car and forces his way into the vehicle on Sunday. The driver tries to pull him away as a child runs out, fighting as the family scrambles for safety. Police say the driver, 2 women, and several children, even a baby, were in the car. I was able to help get them inside so they weren't in the line of fire. Police tell us the suspect, 30-year-old Jose Ramirez, crashed into 2 cars at this gas station and then tried to force his way into at least 4 others. He then crossed the street into this parking lot where he targeted that car with the family inside. Tatiana Starks watched from her store just feet away, jumping into action to help the kids. Hats off goes to Dad because Dad was able to stand his ground and protect his family. The father fires 10 shots, killing the attacker. We are looking at this as a self-defense case. ይህ ለመመልከት እጅግ በጣም ይከብዳል። ነገር ግን እንደዚህ አይነት ያልተጠበቀ አደጋ ሲከሰት አእምሯችን ወዲያውኑ ራስን የመከላከል የመሸሽ ወይም የመደንዘዝ ፋይት ፍላይት ኦር ፍሪዝ የምንለውን ምላሽ ይሰጣል። ራሳችሁንና ቤተሰባችሁን ለመጠበቅ ተግባራዊ ልምዶች እና ክሊኒካዊ የስነ ልቦና ስልቶች ያስፈልጋችኋል። መኪና በምታሽከረክሩበት ጊዜ ሁሉ ልትወስዷቸው የሚገቡ 3 ጥንቃቄዎች እነሆ። አንደኛ፣ ወዲያውኑ የመቆለፍ ህግ ነው። እናንተም ሁሉ ቤተሰቦቻችሁ መኪና ውስጥ እንደገባችሁ ወዲያውኑ በሮችን ቆልፉ። ሞተር እስከምታስነሱ አትጠብቁ። ሁለተኛ፣ የ360 ዲግሪ ቅኝት። በመኪና ማቆሚያ ስፍራ መኪናችሁን ከመክፈታችሁ በፊት አካባቢያችሁን በደንብ ቃኙ። ስልካችሁን አስቀምጡ። ጥቃት አድራሾች ትኩረታቸው የተከፋፈሉ ሰዎችን ነው የሚያጠቁት። ሶስተኛ፣ የማምለጫ ክፍተት መተው። በትራፊክ መጨናነቅ ውስጥ ስትቆሙ ሁል ጊዜ በመኪናችሁና ከፊታችሁ ባለው መኪና መካከል በቂ ርቀት ተው። አደጋ ቢመጣ መኪናችሁን አዙራችሁ ለማምለጥ የሚያስችል ክፍተት ያስፈልጋችኋል። ግን የከፋው ነገር ቢፈጠርሳ? አደጋን ለመቋቋምና ለማገገም የሚረዱ 5 ክሊኒካዊ ጥናት የተደረገባቸው እርምጃዎች እነሆ። እርምጃ 1፣ የነርቭ ስርዓትን ማረጋጋት፣ የአውቶኖሚክ ሬጉሌሽን የምንለው ነው። በአደጋ ጊዜ አሚግዳላ የተባለው የአእምሯችን ክፍል በመረበሽ ከፍተኛ ድንጋጤ ስሜት ይፈጥራል። ስለዚህ በዚህ ጊዜ አየርን ወደ ውጭ አጥብቃችሁ አስወጡ። ይህ የማረጋጋት ወይም ፓራሲምፓቴቲክ የነርቭ ስርዓታችንን በማነቃቃት ከመደንዘዝ ያድነናል። አእምሯችንም ምክንያታዊ ውሳኔ እንዲሰጥ ያስችለዋል። እርምጃ 2፣ ቅድመ ዕቅድ ወይም ደግሞ ኢምፕሊሜንቴሽን ኢንቴንሽንስ የምንለው። ይህ እንዲህ ቢፈጠር እንዲያደርጋለው የሚል ዝግጅት ነው። ሊከሰቱ የሚችሉ ነገሮችን በአእምሯችሁ አስቀድማችሁ ተለማመዱ። አንድ ሰው ወደ መስኮቴ ቢጠጋ መኪናዬን አስነስቼ እሄዳለሁ ብላችሁ አስቡ። ይህ የአእምሮ መስመር አስቀድሞ መገንባት ምላሽ የምትሰጡበትን ፍጥነት በከፍተኛ ሁኔታ ይጨምረዋል። እርምጃ 3፣ ጠባብ የትኩረት ማዕቀፍን መስበር ወይም የታነል ቪዥን የምንለውን ነው። ከፍተኛ ጭንቀት የእይታ አድማሳችንን ያጠበዋል፣ ቃል በቃል እይታችንን ይገድባል። ስለዚህ አይናችሁን አስገድዳችሁ ወደ ቀኝ እና ወደ ግራ ተመልከቱ፣ ቃኙ። ይህ አካባቢያችሁን እየገመገማችሁ እንደሆነ ለአእምሯችሁ ምልክት ይሰጣል። ይህም የድንጋጤ ስሜትን ወዲያውኑ ለመቀነስ ይረዳል። እርምጃ 4፣ ኃላፊነት ድርሻ ነው። ይህ ኃላፊነት ድርሻ ወይም ሮል አሳይመንት የምንለው በተግባር ቤተሰቦቹ የአደጋ ጊዜ እቅድ ሊኖራችሁ ይገባል። ኃላፊነቶችን አስቀድማችሁ ተከፋፈሉ። ለምሳሌ አሽከርካሪው አደጋውን ሲጋፈጥ፣ አጠገብ የተቀመጠው ሰው ደግሞ ለፖሊስ ወይም ደግሞ 911 የመደወልና ልጆችን የመጠበቅ ኃላፊነት ይወስዳል። እርምጃ 5፣ ስነ ልቦናዊ የመጀመሪያ እርዳታ ወይም ሳይኮሎጂካል ፈርስት ኤድ የምንለው ነው። ከአስደንጋጭ ክስተት በኋላ ለድር አሰቃቂ የጭንቀት እክል ወይም ፒቲኤስዲ የመጋለጥ እድሉ ከፍተኛ ነው። ስለዚህ ወዲያውኑ በአካላዊ ደህንነት ላይ አተኩሩ። የነርቭ ስርዓታችሁን ወደ አሁኑ ሰዓት ለመመለስ
የማረጋጊያ ወይም ደግሞ ግራውንዲንግ ዘዴዎችን ተጠቀሙ። እንዲሁም ራሳችሁን ደግሞ አታግልሉ። አደጋው በውስጣችሁ ታምቆ አካላዊ ህመም ከመሆኑ በፊት የአእምሮ ጤና ባለሙያን በማነጋገር ስሜታችሁን አውጡት። በዚያ አባት ላይ የደረሰው ነገር ማናችን ላይ መድረስ የለበትም። ነገር ግን አእምሯችንና አካላዊ ዝግጅታችንን ማድረግ ከልክ ያለፈ ፍርሃት ሳይሆን ጥንቃቄ ነው። ሁልጊዜ ንቁ ሁኑ፣ አእምሯችሁን አዘጋጁ፣ ቤተሰባችሁንም ጠብቁ። መጽሐፍ ቅዱስ በምሳሌ ምዕራፍ 2 ቁጥር 11 ላይ እንደሚለው ጥንቃቄ ይጠብቅሃል፣ ማስተዋልህም ይጋርድሃል ይላልና ጥንቃቄና ማስተዋሉ እግዚአብሔር ይስጠን፣ ይጠብቀንም። አእምሯችንን እናድስ፣ ህይወታችንን ለውጥ።